እንግዲህ ሁል ጊዜ ሲስቅ ሲጫወት ለቤቱ ድምቀት በየትኛውም ቦታ ላይ ቀልድ ነው። እኔ ሁሌም ሳገኘው በጣም ተጫዋች ነው። ከስራውም በቃ ህይወቱ ነው ኮሜዲ ለሱና ያስደነግጣል። እንደዛ የሆነ ሰው በጤና እክል ምክንያት ከመሃላችን ሲጎድልና በጸሎታችን ሁላችንም እናስበው ድጋፋችንን በብዙ መልኩ ይሻል ብዬም አስባለሁ። እውነት ነው ራኪ። እንግዲህ ፍልፍሉ ወይም በረከት ዋና ስሙ ለኢትዮጵያ ኮሜዲ ዘርፍ ዋና ጉልህ አስተዋጽኦ ካደረጉ ውስጥ አንዱ ነው። መታመሙን እናውቃለን፣ ነገር ግን እንዲታይበትም አይፈልግም ነበረ። ሁሌ ሳቅ ጨዋታ ነው፣ ምክሮቹንም በሳቅ በጨዋታ ነውና እኔ በግሌ እንጃ አይከን ነው ድጋሜ ልናገኘው አንችልም ብዬ አፌ ሞልቼ ነው የምናገረውና ሁላችንም በጸሎት እናስበው። ደግሞ ድኖ ከኛ ጋር ተቀላቅሎ ድጋሜ በዓልን እንደምናከብርም አምናለሁ። እግዚአብሔር ጨርሶ ምሕረትን እንዲሰጠውም እመኛለሁ። ያው ጭፍግግ እንዳይል በዓሉ ለማለት ነው ጣልቃ የገባሁት። ቤት ያስለመደን ፈገግታ አለ። በሱ ፈገግታ እሱን እያሰብን እሱን እያወሳን እንቆያለን። ግን እስከዛው ድረስ ወንድሜ ባለህበት መድኃኔዓለም ምሕረቱን ይላክልህ። ሁሌም ከጎንህ ነን። የኢትዮጵያ ሕዝብ ሁሉ ከጎንህ እንደሚሆንም አምናለሁ። መልካም በዓል፣ መልካም ጊዜ ይሁን። ለወንድማችን ምሕረት ይላክ። አሜን። እንግዲህ ቤኪን በረከትን ስናስበው ከሳቁም ውጪ በጣም የዋ ነው፣ በጣም ቁም ነገረኛ ነው። ሁሉም ሰው እዚህ ውስጥ አባቴ ብለን ነው የምንጠራው። እኔ በጣም የእውነት ስፍስፍ ብዬ የምወደው ሰው ነው ቤኪና እሱን አሞት እሱ ጎሎ በዓልን ማክበር በጣም ከባድ ነገር ነው። እንግዲህ ፈጣሪ አምላክ ባለበት ሁኔታ አስቦት ድኖልን ተመልሶ በሰላም አብረን የምናከብርበትን ጊዜ ያፍጥንልን። የኢትዮጵያ ሕዝብ በሙሉ ጸሎት ትልቅ አቅም አለውና ሁላችሁም በተቻለ አቅም ጸልዩለት ነው ማለት እንፈልጋለን። እንግዲህ ዜዶ እንግዲህ አጎቴ ሲል በቃ አጎቴ ካለ ዜዶ ነው። እማዬ ሲል ቤኪ ደግሞ በቃ እንዴት አንጀቴ እንደሚያባባኝ የሆነ ስለዚህ በማዬ አይ እኔ ራሱ ፍልፍሉ ያጫወተኝ ማለት ያጫወተኝ ሳይሆን እንደዚህ ሪል የሚገጥመን ነገር አለ። አሁን ፍልፍሉ ሲነሳ ላይፍ ታይም ኮሜዲያን ነው። በቃ በህይወቱ ሙሉ ጨዋታ ነውና አንዳንዴ መንገድ ላይ እየሄደ ሰው አያሳልፉም። በጣም ሰው ይወደዋል ታውቃለህ። መንገድ ላይ ሜትር በሜትር ነው ሰው ሰላም የሚለው። አረ ሰው እንዴት ነው የሚወድ አባቴ ነው የምለው። በጣም ነው ሰው የሚወድ። እንዴት ነው ሰው ሰላም የሚለው ነው። አረ ልጅ የቀኑን አይተኸው ነው። ማታ በዳፍን መብራት ጠፍቶ ሰፈር ስገባ ፍልፍሉ ይሉኛል። እሰታለሁ እንዴ ነገራችን አሁንም እዛ ሆስፒታል ስናደርሰው ሕክምና እየተደረገለት ራሱ ይቀልዳል እዛ እና አጋጣሚ እንትኑን ምርመራውን ጨርሶ እስከሚጠብቅ ድረስ በስትሬቸር ላይ ሆኖ መጋረጃ ተሸፍኖ ውስጥ ነበረ እና አንድ ሰውዬ ፍልፍሉ ነው አይደል እንደው ላናግረው መልካም ምኞቴን ልመኝለት ብለው ገብተው አይዞ ፍልፍሉ ምናምን ብለው ጨርሰው ከወጡ በኋላ በያ ስልኬ ሳላለ እንትን እኔ በጣም የሚገርመኝ በረከት በቃ በተፈጥሮ እንዴት አይነት ሰው እንደሆነ ለመግለጽ ለኔ ያስቸግረኛል። ምክንያቱም ጥበብ በቃ ሁሉ ነገሩ ጥበብ ነው እና ደምሴት ጠዋት እና አንተ ቤት ሄድና ታሞ ነው ከቤት ይዘነው የመጣ ነው። ይሄ በዓል መቅረት የለበትም ብሎ ታሟል። ከአልጋ ላይ ነው በእውነት ከዛ አልጋ ላይ ተነስቶ እየሰራ እያለ ለጥበብ የከፈለው መስዋዕትነት ይሄ ነው የሚባል አይደለም። ምክንያቱም ከአልጋ ላይ ነው ይዘነው የመጣ ነውና ከአቅሙ በላይ ሲሆንበት ነው ያው እኛ መቀጠልና መስራት ስለነበረብን ሰራን። ስለዚህ በረከት እወዳለሁ። በቃ ምንም ነው በጣም እወዳለሁ። በተጨማሪ በአሁን ሰዓት ያው በሕክምና የሚከታተልበት ቦታ ዶክተሮቹም የሆስፒታሉ ሰዎችም እዛው አጠቃላይ እያደረጋችሁለት ስላላችሁት ነገር በዚህ አጋጣሚ ከመቀመጫችን ብድግ ብለን እናመስግናችሁ።